ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ዛሬ በአዲስ ቪዲዮ ተመልሻለሁ ወደ እናንተ። ትላንት በጣም ባየሁት በሰማሁት ሚዲያውን አነጋጋሪ የነበረው ነገር ሰምታችኋል፣ አይታችኋል። እንግዲህ ይሄም ምንድነው በሰሚራ በተደረገባት በህግ አስከባሪዎች በሴት ልጅ እንደዚህ አይነት ጥቃት በማድረሳቸው ህዝቡን ሁሉ ያናገረና እጅግ በጣም አስከፊ ነገር ነበረ። ነገር ግን ደግሞ ዛሬ ደግሞ አሁን ከመሸ በኋላ አንድ እንትን አየው ማለት ነው። በጣም ይገርማል ማለት አንዳንዴ በአንድ ሰው ሁሉንም መስደብ አንችልም፣ በአንድ ሰው ደግሞ ሁሉንም መንቀፍ አንችልም እና ዛሬም የተደገመው ነገር አለ። ምንድነው ብትሉኝ ልክ እንደነዚህ አይነት ደግሞ ለካ ምስኪኖችም አሉና በጣም የተገረምኩት አንድ ህግ አስከባሪ አለ። ይሄ ወጣት ነው፣ መንገድ ላይ ወድቋል እና ያ ወጣት በቃ በጣም ደምቷል፣ እየተንከባለለ ነው። አዙሪት ይኑርበት፣ ስኳር ይኑርበት አላቅም ብቻ የሆነ ነገር ይኖርበታል እና ያንን እንዴት አድርጎ ትሪት እንደሚያደርገው ውሃ እየደፋ ሰውነቱ ላይ ወደ ራሱ እንዲመለስና ራሱን አውቆ እንዲቀመጥ የሚያደርገው ጥረት እጅግ በጣም ደስ የሚል ነው። ይሄ ነው በቃ ህግ አስከባሪ ማለት እንደዚህ ነው። እንደዚህ አይነት መልካም ሰው ነው። ሰው ሲወድቅ የሚያነሳ ነው። ሰው ምንም ባላጠፋች በሴት ልጅ በእናት በፊት ለፊቷ በልጇ ፊት እንደዚህ የሚመታት ሳይሆን ልክ እንደዚህ እና በጣም የተገረምኩት እንደዚህ አይነት ለካ መልካም ሰዎች አሉ፣ ደስ የሚሉ ህግ አስከባሪ አሉ። በጣም እጅግ በጣም ነው የተደመምኩት። ሰሚራ ለበጎ ሊሆን ይችላል፣ ፈጣሪ ህይወቷን ሊቀይር ሊሆን ይችላል እንደዚህ የደረሰባት። ነገር ግን እኔ በጣም ነው የተደመምኩት በዚህ ህግ አስከባሪ። መልካም ሰዎች እንዳሉ በዚህ አጋጣሚ ትማራላችሁ እና እንደዚህ አይነት መልካም ደግ ሰዎች በቃ ደስ የሚሉ እኔ በጣም ትናንትና ኦቨር ነው የሆንኩት። እናትን እንደዛ አይነት ሴት ልጅ በጠረባ በጥፊ እስካሁን ድረስ ፊቷ ምልክት አለው ማለት ነው። ሴት ልጅ አይደለም በጥፊ ልትመታ እኔ እንጃ። ነገር ግን ያ እንዳለ ሆኖ በጣም ተገርሜ ነበር። ይሄ ደግሞ ፖሊስ ህግ አስከባሪ የትላንትናውን እንድሽር ወይም ደግሞ ለካ እንደዚህም አይነት ህግ አስከባሪ ያለ እንድል አድርገኸኛል። በጣም ነው የምናመሰግነው። እስኪ እሱን ቪዲዮ አይተን እንመለሳለን። እርግጠኛ ነኝ እናንተ የሆነ ነገር እንደምትሉ ተስፋ አደርጋለሁ። እስኪ ቪዲዮን እንከታተልና እንመለስ። አሁን እንትን አይደለም የሚጥል በሽታ የሚጥል መሰለኝ።
በጣም የተገረምኩበት በጣም የገረመኝ ቪዲዮ ነው። የእውነት ነው የምላችሁ፣ አላቅም ምን እንደምል። በጣም ሶሻል ሚዲያውን ያነጋገረ የሰሚራ ጉዳይ ነበረ። እንዴት አድርገው እንደመቷት እኔም በጣም ተበሳጭቼ ነበረ። ቪዲዮን እንዳጋጣሚ አልለቀኩትም እንጂ በጣም ነው የተበሳጨሁት። በጣም ነበር የተናደድኩት። እኔ ብቻ አይደለሁም፣ እጅግ ብዙ በርካታ የሆነ በጣም ብዙን ሰው ያበሳጨ የሰሚራን ጉዳይ የታወቀ ነው። ነገር ግን በዚህ ደግሞ እንደዚህ አይነት ደግሞ ህግ አስከባሪ ፖሊስ ስታዩ የሚገርም ነው። በቃ እነዛ እውነት የሆነ ነገር ብቻ ለሰሚራ የሆነ ነገር ፈጣሪ ሊያደርግላትም አስቦ ነው ላለው ብዙ ሰው ወጣት ውስጥ ቆሞ ለምንድን ነው የሚያየው እያለ ሁሉም የራሱ ሽጉጥ ይዘዋል። አይፈረድባቸውም ህዝቦቹ። እና በዚህ አጋጣሚ የትላንትናውንም ይሄንንም ቀርጻችሁ ለህዝብ የምታሳዩ እናመሰግናለን። ቢያንስ ትላንትናዎቹ የሰሚራን እንደዛ ያደረጓት ቢያንስ ህግ እንዲይዛቸውና እንዲቀጡ አድርገሻል። እህታችን ነበረች የቀረጸችው። ይህም ልክ እንደዛው እንደዚህም አይነት መልካም ሰዎች አሉ፣ ስራቸውን የሚሰሩ በመልካምነት የሚኖሩ እንድናይ እንድናስተውል አድርጎናል። ኦቨር ተናደን ኦቨር ትን ብለን ነበረ። ነገር ግን በሁለት ሰዎች የተነሳ ሁሉንም ሰው ልናጣ ወይም ደግሞ ልንሰድብ አይገባም። በአሁን ባየሁት ቪዲዮ እጅግ በጣም የተገረምኩት በጣም ነው ደስ ያለኝ። እንደነዚህ አይነት ህግ አስከባሪዎች ፈጣሪ ይጠብቅልን እወዳለሁ ማለት ነው። ቪዲዮን እንግዲህ አላርዝምባችሁ። በጣም በትላንትናው ስለተናደድኩኝ በዛሬው ደግሞ የሆነ ነገር በጣም ደስ ስላለኝ ትላንትናውም ሼር አላደረግኩኝ፣ ግን በዛሬው ደግሞ በጣም ስለተደሰትኩኝ የትላንትና የእልህ በዛሬ በዚችኛዋ ቪዲዮ ደግሞ እንትን ስላልኩኝ እነዛም ህግ ስለያዛቸው ሰሚራም ደግሞ ቤት አግኝታ ስራ እድል ተከፍቶላት በቃ ብዙ እድሎች ስለተከፈቱላት ደስ ብሎኛል። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበር። እንግዲህ ይሄን ቪዲዮ ባካችሁ ሼር አድርጉት። ቢያንስ በትላንትናው እጅግ በርካታ ብያቸዋለሁ የተበሳጩ ይኖራሉ። ይሄ እንደማይተው ሊረጋጉ ስለሚችሉ የዛሬ ቪዲዮ እንግዲህ ይሄን ይመስል ነበር። ስለተከታተላችሁ ስላዳመጣችሁ ከልቤ ነው የማመሰግነው። ቻው፣ መልካም ጊዜ